ሁሉም ሰው ሲናገር እናንተ ዝም ስትሉ ምን ይሆናል? ሰዎች ራሳቸውን ይገልጣሉ። ሰዎች ብዙ ይናገራሉ። ሐሳባቸውን፣ ድክመታቸውን፣ ፍላጎታቸውን ያሳያሉ። እናንተ ዝም በማለታችሁ ብቻ ግን ብዙ መረጃን ትሰበስባላችሁ። ከመናገራችሁ በፊት ራሳችሁን 3 ጥያቄ ጠይቁ ይባላል። አስፈላጊ ነው? ጠቃሚ ነው? ለውጥ ያመጣል ወይ? መቼና እንዴት መናገር እንዳለበት የሚያውቅ ሰው ማንም ሊያስቆመው አይችልም። ቃላት ልክ እንደ መሳሪያ አጠቃቀሙን ማወቅ አለብን። እንዴት ማውራት እንዳለበት የማያውቅ ሰው ሁልጊዜ ራሱን ችግር ውስጥ ነው የሚያገኘው። የስኬታማ ሰዎች አንዱ መገለጫም ይሄ ነው። መናገር ባለባቸው ሰዓት ብቻ ነው የሚናገሩት። ሌላውን ሰዓት ማዳመጥ ነው። ቃላት በጣም ከፍተኛ ኃይል አላቸው። በትክክል መጠቀም ከቻልን ዝምታ ማለት ምንም ነገር አለመናገር አይደለም። መቼና እንዴት መናገር እንዳለብን ማወቅ ነው። የምንናገረው ነገር አስፈላጊ ከሆነ መናገር፣ ካልሆነ ዝምታን መምረጥ። ስለዚህ አሁን 5 ህይወታችሁን የሚቀይሩ የዝምታን ጥቅሞች ማወቅ አለባችሁ። የመጀመሪያው ዝምታ ጠላታችሁን ግራ ያጋባል። ታላቁን ተዋጊ ሰንዙ እንዳለው መቼ ማውራት እንዳለባችሁና መቼ ዝም ማለት እንዳለበት የሚያውቅ ሰው ያሸንፋል። ሰንዙ ብዙ ጠላቶችን ያሸነፈበት መንገድ ዝምታ ነው። እሱ ዝምታን በመምረጡ ምክንያት እነሱ ጥልቅ የሆነ ሐሳብ ውስጥ ይገባሉ። ምን አይነት እቅድ እንዳለው ሊያውቁበት አይችሉም። ዝም ስትሉ ይላል ሰንዙ፣ ጠላቶቻችሁ ምን ማሰብ እንዳለባቸው አያውቁም። ስለ እናንተ፣ ስለ እቅዳችሁ ከራሳቸው ሐሳብ፣ ከራሳቸው እቅድ ይወጡና ወደ እናንተ አስተሳሰብ፣ ወደ እናንተ እቅድ ለማሰብ ሲሉ ተዘናግተው ይሸነፋሉ፣ ይረታሉ ይላል። በዝምታ እቅዳችሁን ትደብቃላችሁ፣ ለራሳችሁ ጥቅም ትጠቀሙበታላችሁ ማለት ነው። ሁለተኛው ነገር ዝምታ ከፍተኛ የሆነ ትኩረትን ይሰጣችኋል። ዝምታ የቃላት አለመኖር አይደለም፣ የትኩረት መብዛት ነው። ዝምታን የሚመርጡ ሰዎች ጭንቅላታቸው ውስጥ ብዙ አይነት ሐሳቦችን ይኖራቸዋል። ጠቃሚ ነው ብለው ካላሰቡ ግን አይናገሩትም። በህይወታችሁ ትልቅ ነገርን ማድረግ ከፈለጋችሁ ወይም ማንኛውም አይነት ስራ ላይ ውጤታማ መሆን ከፈለጋችሁ ምንድነው በጣም ሊያስፈልጋችሁ የሚችለው ነገር? ትኩረት፣ ከፍተኛ የሆነ ትኩረት። ያንን ከፍተኛ ትኩረት ማግኘት ከፈለጋችሁ ደግሞ ምንድነው የሚያስፈልጋችሁ? ሐሳባችሁን መሰብሰብና ዝምታን መምረጥ። የዓለማችን ሀብታሙ ሰው ኤሎን መስክ በልጅነቱ በጣም ዝምተኛ ነበር። ስለዚህ ወላጆቹ የመስማት ችግር ይኖርበታል ብለው ሐኪም ቤት ወሰዱት። ሐኪሞቹ ግን ምንም ችግር የለውም ብለው መለሷቸው። ከዛም በኋላ ወላጆቹ የተረዱት ነገር በዝምታ ውስጥ በጣም ከፍተኛ የሆነ ትኩረት ያለው ልጅ መሆኑን ተረዱ። የዝምታ ጥቅም ከዚህ ልትረዱ ትችላላችሁ። ዝምተኛ ስትሆኑ ከፍተኛ የሆነ ትኩረት አላችሁ ማለት ነው። ስለዚህ ከፍተኛ የሆነ ትኩረት ካላችሁ ደግሞ ለምትፈልጉት ነገር መጠቀም ትችላላችሁ። የምትፈልጉትን ነገር ልታገኙ ትችላላችሁ። ሶስተኛው ጥቅም ደግሞ የሰዎችን ትኩረት እናገኛለን። ምሳሌ ልስጣችሁ። ክፍል ውስጥ ቁጭ ብላችሁ አስተማሪው እያወራ ሁሉም ተማሪ በራሱ ሐሳብ ተውጦ ሄደዋል። ልክ አስተማሪው ማውራት ሲያቆም አስተማሪው ለምን ማውራት እንዳቆመ ጭንቅላታችን መጠየቅ ይጀምርና ትኩረቱን መልሶ ወደ አስተማሪው ያደርጋል ማለት ነው። የዝምታን ኃይል በዚህ ልትረዱ ትችላላችሁ። ልብ ብለን ላናውቀው እንችላለን እንጂ በዕለት ተዕለት ሕይወታችን ዝም ስንል የሰዎችን ትኩረት እናገኛለን። ትኩረት ማግኘት ብቻ ሳይሆን ሰዎች እናንተን በዝምታችሁ ብቻ እንዲያስታውሳችሁ ይረዳቸዋል። አራተኛው ነገር ደግሞ ዝምታ እንድትታመኑ የሚያደርጋችሁ ነገር ነው፣ ወይም ደግሞ አመኔታን ይጨምራል። ስኬታማ መሆንን ስናስብ ስኬታማ ከሆኑ ሰዎች ጋር መገናኘታችን አይቀርም። ከነሱ ጋር ያለን ግንኙነታችንን የምናጠነክረው ደግሞ በዝምታ ኃይል ነው። ከነሱ ጋር ስንገናኝ ዝም ብለን እናዳምጣቸዋለን። ይህ በእነሱ አመኔታን ይፈጥራል። በዝምታችን ብቻ እነሱ እኛን ማክበር ይጀምራሉ። ከሌሎች ሰዎች አብልጠው እኛ ጭንቅላታቸው ላይ እንቀመጣለን። ለኛ ያላቸው አመለካከት ከፍ ይላል። አብዛኛው ጊዜ ስኬታማ ሰዎችን ስታዩዋቸው ቁጭ ብለው አያወሩም። ዝም ብለው ይመለከታሉ። በአቅራቢያቸው በአካባቢያቸው ያሉትን ሰዎች ያዳምጣሉ።
የዝምታን ኃይል ከነሱ ልንማር እንችላለን። አምስተኛው የሆነው ጥቅም ደግሞ በስራችሁ ምክንያት ከሰዎች ጋር ለድርድር በተቀመጣችሁበት ሰዓት በጣም ዋነኛው ጠቃሚ ነገር ነው። ምክንያቱም አንድ ሰው ዝም ሲል ምን እያሰበ ነው ብላችሁ ማሰብ ትጀምራላችሁ። ስለዚህም ዝምታን ተጠቀሙትና ድርድር ላይ ካላችሁ ዝም በሉ። እነሱ ምን እያሰበ ነው ብለው ወደ እናንተ ሐሳባቸውን ሽፍት እስኪያደርጉ ድረስ ጠብቁ። አሁን ለምሳሌ ስራ ለመቀጠር ሄዳችሁ ደሞዝ ለመነጋገር ስትጀምሩ የደሞዝ መጠኑ ካነሰባችሁ እሺ ወይም እምቢ አትበሉ። ለትንሽ ሰከንዶች ጸጥ በሉ። ይህ ዝምታ ለተቃራኒው ሰው ከፍተኛ የሆነ ያለመመቸት ስሜትን ይፈጥርባቸዋል። ያንን ዝምታ ለማስወገድ ብለው ማውራት ይጀምራሉ። የሚያወሩት ግን ያለ ምክንያት ነው። ይህ ደግሞ ሳይኮሎጂካሊ በንግግር ውስጥ እናንተ ከፍ ያለውን ቦታ ወይም ደግሞ ስልጣኑን ወደ እናንተ ያዞረዋል። የመጨረሻው ወይም ደግሞ ስድስተኛው ጥቅም ደግሞ ዝምታ ጥንካሬን ይሰጣቸዋል። አብዛኞቻችን ዝምታውን አንወደውም። ዝምታውን ለማስወገድ እንሞክራለን። ዝም ስንል የተረሳን ይመስለናል። ምክንያቱም ሰዎች እንዲወዱን ስለምንፈልግ ዝምታውን አንፈልገውም። ነገሩ ግን በተቃራኒ ነው። ዝምታን ስንመርጥ ሰዎች የእኛን ቃላቶች በደንብ ማክበር ይጀምራሉ። ብዙ ጊዜ ስለማናወራ ምናወራት ነገር ጠቃሚ እንደሆነ አድርገው ነው የሚያስቡት። ይህም ደግሞ ሰዎች ለኛ ያላቸው አስተሳሰብ ከፍ ያደርገዋል። ብዙ ማይናገር ሰው ሲናገር ሰዎች ያዳምጣሉ። እያንዳንዱን ቃል ክብደት ይኖረዋል። አንዳንድ ጊዜ ዝምታ ከቃል በላይ ይበልጣል። ሰዎች የማትናገሩትን ይከታተላሉ። ሁሉም ሰው ሲያወራ እናንተ በዝምታ ስትጠብቁ አስተሳሰባችሁን ከፍ ያደርገዋል። የምትናገሩት ነገር ዋጋ ይኖረዋል። አብዛኞቻችን ግን በዚህ ነገር ተሸውደን ኃይላችንን ሸፍነን በማውራት እያባከንን ነው። ዝምታ ደካማነት አይደለም፣ ኃይል ነው። መቼ መናገርና መቼ ዝም ማለት እንደሚገባ መማር በህይወት ትልቁ ጥበብ ነው። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው።